በረኪና ላርጎ የሚባል ሰው ብላ ጥላት ትወጣለች መጀመሪያ። ከዛ ከመኝታ ቤት ተከትሏ ሲሄድ ልጠጣ ነው ላርጎ ይበል እንጂ አይሲንክ ላርጎ ሳይሆን በረኪና ይመስለኛል። እንደሷ ይለያያል ባይዘ ያ መርዝ ያ ሶዳ ነው። ልጠጣ እሱ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ነው ያለው። እየወደቀ ነገር ነው የሰማሁት ነው የሚለው እሱ። ሶፍ ብሎ ወደዛ ሲገባ ኦልሬዲ የለችም የሚል ነገር ለኛ የነገረን ነገር። ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራትም ይከብዳል። ወደ መሬት ካረፈች በኋላ ወረደ። ሁሉም ሰዎች ከስር የሚሰሙ ሰዎች አሉ። ድምፁ ምን ያህል ከባድ እንደምናሆን ታውቃላችሁ። ከዛ ልጅቷን አፋፍሷት በሱ መኪና ከታች የነበረ ግራውንድ ላይ እሷ ያደገችበት ቦታ የነበረው አንድ የባንክ ሹፌር ነው። የእሱ መኪና እየነዳ ሄዱ። ሁላችንም ከዛ የሰማ ነው ከዛ ባለው ነገሮችን የሰማ ነው እናየር ነው። ከዛ ሹፌሩ አደረሳቸው። ኦልሬዲ ከአምስተኛ ላይ አይደለም ከደረጃ ላይ ሲወርቁ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰብ አቅተንም። ያ ሹፌሩ አደረሳቸው። መኪናውንም እሱ ካዝና ከፋች ነኝ ብሎ እዛው ነው ተሄደው። እሱንም ፖሊስ ይዞት ሄደ። ከዛ በኋላ ነው ሁላችንም የደረስነው። ሌሎች ሰዎች የመጡት። በጣም የሚያሳዝነኝ ነገር ከዚህ ፊት አሁን ያወራኋቸው ነገሮች ሳይሆን ከዛ በኋላ ያሉ ነገሮች ናቸው የሚያሳዝኑ። ፊቷን አይተናል፣ እንትኗን አይተናል፣ እንደዚህ ነው እንደዛ ነው ብሎ ህሊና የሌለው ልጅ አለኝ እኮ እኔ። ሁላችንም እኛ አካሄድ ሽማግሌ ሳይላክ ብዙ ነገሮች ሳይሆን ከሁሉም ጋር ዳይሬክተው ማውጋትም ሆነ ማውራት ትንሽ ይከብዳል እና ከዛ አንጻር ስለ ስራ ነው ሲያወራ የሞሹት። ስልክ ተደውሎልኛል ብሎ ነው ከነገዳጋሚ ወጣው። ወንድሟም ደግሞ የሰጠን ቃል በቃለሁ። ከዛ በኋላ የተከሰቱ ነገሮች ለማንም ሰው ግልጽ አይደለም። ከሰማነው አንደበት ግን ረዥም ሰዓት አብሮ እንደቆዩ አብሮ ሲያወሩ እንደነበረ ሁሉ ነገር ሰላም እንደነበረ ነው። ከዛ ባለፈ ነገር በህይወት ውስጥ አይደለም እንደዚህ ጀማሪ የሆኑ ህጻናቶች ቀርተው በእኛ ህይወትም ብዙ ነገሮች ይከሰታሉ። ልጅ አፍርተን ምን ብለን በጭቅጭቅ መሀል ደግሞ ኢሞሽናል የሆኑ ነገሮች ሊነጋገር ይችላል። ሴትን የሚያደማ ብዙ አንደበት ከወንዶች ይወጣል። ታብታብ አርጉ። ታብታብ ስራ ይሄ ቅርብ ወዳጃቸው ነው። ወንዶች ብዙ ጊዜ ከአንደበታችን የሚተፋውን ነገር ኮንትሮል ላናደርግ እንችላለን። ይህ ሁሉ ወንዶች ባህሪ ሊሆን ይችላል። ሴቶች ደግሞ ትንሽ ነገር ልባቸውን ሊሰብር ይችላል፣ ተስፋቸውን ሊቆርጥ ይችላል። ከዚህ አንጻር ውሳኔያችን ሌላ ሰው የሚጎዳ መስሎን በራሳችን ላይ የምንወስነው ነገር ሌላ ሰውን ሶስተኛ ሰው የምናጠቃ መስሎን የማይሆን ነገሮች ሊከሰቱ ይችላሉ እና እንግዲህ የተለየ ነገር አይደለም። የልብስ ማጥቢያ በረኪና ላርጎ የሚባል ሰው ብላ ጥላት ትወጣለች መጀመሪያ። ከዛ ከመኝታ ቤት ተከትሏ ሲሄድ ልጠጣ ነው ላርጎ ይበል እንጂ አይሲንክ ላርጎ ሳይሆን በረኪና ይመስለኛል። እንደሷ ይለያያል ባይዘ ያ መርዝ ያ ሶዳ ነው። ልጠጣ እሱ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ነው ያለው። እየወደቀ ነገር ነው የሰማሁት ነው የሚለው እሱ። ሶፍ ብሎ ወደዛ ሲገባ ኦልሬዲ የለችም የሚል ነገር ለኛ የነገረን ነገር። ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራትም ይከብዳል። ወደ መሬት ካረፈች በኋላ ወረደ። ሁሉም ሰዎች ከስር የሚሰሙ ሰዎች አሉ። ድምፁ ምን ያህል ከባድ እንደምናሆን ታውቃላችሁ። ከዛ ልጅቷን አፋፍሷት በሱ መኪና ከታች የነበረ ግራውንድ ላይ እሷ ያደገችበት ቦታ የነበረው አንድ የባንክ ሹፌር ነው። የእሱ መኪና እየነዳ ሄዱ። ሁላችንም ከዛ የሰማ ነው አይር ነው። ከዛ ሹፌሩ አደረሳቸው። ኦልሬዲ ከአምስተኛ ላይ አይደለም ከደረጃ ላይ ሲወርቁ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰብ አቅተንም።
ያው ሹፌሩ አደረሳቸው። መኪናውንም እሱ ካዝና ከፋች ነኝ ብሎ እዛው ነው ተለሄደው። እሱንም ፖሊስ ይዞት ሄደ። ከዛ በኋላ ነው ሁላችንም የደረስነው። ሌሎቹ ሰዎች የመጡት። በጣም የሚያሳዝነኝ ነገር ከዚህ ፊት አሁን ያወራኋቸው ነገሮች ሳይሆን ከዛ በኋላ ያሉ ነገሮች ናቸው የሚያሳዝኑ። ፊቷን አይተናል፣ እንትኗን አይተናል። እንደዚህ ነው እንደዛ ነው ብሎ ህሊና የሌለው ልጅ አለኝ እኮ እኔ። ሁላችንም እኮ ነገ ሰው እናፈራለን። ምን ያህል ዱበቱ ይጀዳኒ ማለን ዱበዳ ሴር ቀቤ ጅራ ዋን ሴር ቀቤ ቡኬሱን ጋሪ ሚቲ ጀደ ሙጫን ኩን ብያ ከሳ ጅራ ዱጋን ዋን ሴር ቀቤ ማን ጀደ ዱበታ ገላና ጋሩም ሳፋ ማለፍ ጨ ራቹ ስሪ ጎደ አርገን ጅራ ቪዲዮ ሳ ስሩማዩ ማለፍ ናፍጠኛ ጀራ ፊጉፋ የቻ ፍሬ ናፊታችስ ቶሌ ደቤማ እንዲ ኩማል ጎዳ maal jedhee viidiyoo hojjate yoo atirree dubbachuu didde suurri hin dubbataa jedhe yoonii maanyaan illee raachuun hin beeka akkamitti akka micoon duute hiri'aa waan ta'aniif himuu hin barbaadu jedhe kana jechuun solan dabarseetoo raachuu itti kennee jira jechuudha. Maal akka raachuun jedhe solantu dhagaye malee yoon hin dhaga'uu dhiisuu danda'a. Solan waan dhagaye san irratti ba'eetoo agboodhaan akka dubartii dhiiraa rabsu. Raachuun mana isaanii keessa galaa mana isaanii keessatti galaa. Kunimmoo yoonii jedhimmoo ani garuu eenyu soolani kanan irraa hubadhe solan amma yoonii maanyaa wajjiniin wal faana kan isaan viidiyoo san hojjetan nuti immoo maaliif yoonii maanyaa namicha harka dhiigaa wajjiniin nama gumaa wajjiniin maaliif raachuudhaanis akkas jette maaliif micoon Andu'aalamtu ajjeesettee isaa wajjin ala qallaqxaan achi booda fuudhanii gandatti wallagga tarraffan. Tuni mucatti raammooni diqaalaa fiddaa milikiin alatti arrafamte jechuun wallagga arrafame jechuudha. Namni wallagga maqaadha hin jiru. Dhoofte dhiira ofiin boontutu wallagga arrabse jedhanii mana banatanii ummata tuulamaa, ummata budaa, ummata farsoo, ummata jinni goobana daacee gaafa goobana daacee maqaadhaan kumsaa muroodaa isaan dhaquree hudduu haadha isaanii keessatti suuqqatu. Kumsaa muroodaa goobana daacee